ናታን እስከ ዛሬ ድረስ አቶ ደረጀ በጣም እያከበረውና በጣም ደግሞ ይወደው ነበር። እናም እንግዲህ ዛሬ ላይ ግን በፍጹም የማይደራደርበትን ነገር ሰማ። ጋሽ ደረጀ ከሌላ ሰው ጋር ቺት አድርጎ እንዲሁም ያው ሌላ ልጅ እንዳለው ሲሰማ በጣም ተናደደ። ምክንያቱም በፍጹም እኔ አባዬ እንደዚህ አልጠብቀውም ነበር፣ እንደዚህ ያደርጋል ብዬ አንድ ቀን አስቤው አላቅም፣ እንዴት እንደዚህ ሊሆን ይችላል በማለትም ተናግሯል። እናም እንግዲህ ዳጣ እንደዚህ አይነት ነገር እኮ አይነገርም ለሰው በማለትም ይናገራታል። እናም እንግዲህ ዳጣ አሁን ላይ በሚገርም ሁኔታ እንዲህ በማለትም ትናገረዋለች። ናታን ንገሪኝ ያልከኝ እኮ አንተ ነክ እኔ አይደለሁም ልንገርክ ያልኩ በማለትም ምነው አሁን ከነገርኩ በኋላ የምትሸሸው በማለትም ትናገረዋለች። ናታን ይሄ ሁሉ እኮ የሆነው አሁን አይደለም፣ ከዚህ ከኔ ከመወለዴ በፊት ነው፣ ከ18 ዓመት በፊት ነው በማለትም ለናታን ትነግረዋለች። ናታንም እንዲህ በማለት ይመልሳል። እኔ በፍጹም አባዬ ከሌላ ሴት ጋር ይሄዳል ብዬ አላስብም። እና ታዲያ አሁን ከሌላ ሴት ጋር ሄዶ ካልሆነ እናትሽ ወይዘሪት ማርቲ ናት ወይ በማለትም ይጠይቃታል። ወይዘሮ ማርታ አይደለችም እናቴ በማለትም ትመልሳለች። እና ታዲያ እናትሽ ማናት ብሎ በሚጠይቃት ጊዜ ነበር እሱ ሌላ ጉዳይ ነው፣ እሱ ሌላ ርዕስ ነው፣ ሌላ ምዕራፍ በማለትም ትናገረዋለች። እናም እንግዲህ ዛሬ ላይ ማለት ነው ዳጣ ይሄን ነገር በመናገሯ የህይወቷን ትልቁን ሚስጥር አውጥታለች። እናም በሌላኛው በኩል ደግሞ ወይዘሮ ሰላም ማለት ነው አሁኑኑ ካልነገርከኝ ሄጄ ለወይዘሮ ማርታ እናገራለሁ። እናም ከመውለዴ በፊት ቶሎ ልትነግረኝ ይገባል ልጄ የት እንዳለች ማለትም ለመውለድ ሆስፒታል ከመግባቴ በፊት ትነግረኛለህ እያለች እስካሁን ድረስ እየጨቀጨቀች ቢሆንም በሚገርም ሁኔታ ግን ዛሬ ላይ በፍጹም የማይሻር ነገር ተፈጥሯል። እናም እንግዲህ ዛሬ ላይ ማለት ነው ጋሽ ደረጀ ሌላ ልጅ እንዳለው ነው። እናም ወይዘሮ ማርታ ልጇን እንዲያገባላት የጓጓቿ እንዲሁም ደግሞ ልጄ ናታንን እንጂ ማንም ሊችላት አይችልም፣ ማንንም ሊታገሳት አይችልም እያለች ትናገራለች። ግን ደግሞ በፍጹም አይደለም። ኤቢ በውሸት አሁን ላይ ናታን እወድሻለሁ ብሎኛል፣ ቀለበትም አደርግልሻለሁ ብሎ ቃል ገብቶልኛል ትላለች። እናም እናንተ ብቻ አባቱ ጋር ደውላችሁ እውነታውን አረጋግጡ በማለትም ትናገራለች። ናታን ከአባቱ ፍቃድ ውጭ እንደማይወጣ ሁላቸውም አውቀውበታል። እናም እንግዲህ ዛሬ ላይ ወይዘሮ ማርታ ለጋሽ ደረጀ ደውለክ ጓደኛ ጋ የልጆቻችን ጉዳይ የታደረስከው ብለህ ጠይቀው እባክህን እያለች ትማጸነዋለች። እናም እንግዲህ ምንም ብትማጸነውም ያ ነገር ግን በፍጹም ሊሆን አልቻለም። ምክንያቱም ዛሬ ላይ ጋሽ ደረጀ በፍጹም እንደውም ከኤቢ የበለጠ እንደውም ከኤቢ የበለጠ ከዳጣ ጋር ቅርርብነት ያላቸው ይመስላል ማለትም በሚናገራት ጊዜ ወይዘሮ ማርታ በጣም ተናደደች። ፊቷ ሁላ ተቀያየረ። በፍጹም ደሬ እኔ ስንቴ ጠይቂያቸዋለሁ ግንኙነት አላቸው በማለትም በምጠይቃቸው ጊዜ በፍጹም የለንም ብለው መልሰውልኛል ትላለች ወይዘሮ ማርታ። ስለዛም በፍጹም ናታን ዳጣ ሊወድ አይችልም በማለትም ትናገራለች። ግን ደግሞ ልጄ እባክህ የመጀመሪያ ልጄ እፎይ ልበል ድሬ በማለትም ትናገራለች። እኔ በፍጹም ጓደኛዬ ጋር ደውዬ ልጄ ለልጅ አልልም፣ የሴት ልጅ አባት ነኝ በማለት ጋሽ ደረጀ ይናገራል። እናም እንግዲህ የልጇ ስኬትና የልጇ ደስታ ማየት የናፈቃት እናት ወይዘሮ ማርታ የናታን አባት ጋር ደውላ የልጆቻችን ነገር እንግዲህ አስብበት በማለትም ትናገራለች። እናም እንግዲህ ትንሽ ሲሬስ የሆነ ይመስል የናታን አባት እሺ ቢልም ግን ደግሞ በስራዋና በነገሯ አፍራለች ወይዘሮ ማርታ። እንደዚህ መናገር አልነበረብኝም፣ እንዲሁም ደግሞ መደወል አልነበረብኝም፣ የሴት ልጅ እናት ነኝ ትላለች። ልጠየቅ ነው እንጂ ልጠይቅ አይገባም ነበር በማለት የተናገረችው ወይዘሮ ማርታ ዛሬ ላይ ማለት ነው
ዛሬ ላይ የናታን አባት ጋር መደወሏን ትንሽ ቢያስቆጫትም ችግር የለውም መጋባታቸው አይቀርም ብሎ የናታን አባት መልስ ሲሰጥ ነበር። ኤቢ የስ በጣም እናቴ አመሰግናለሁ፣ የአንቺ ልጅ እኮ ነኝ ትላለች። ኧረ እባክሽ ሂጂ ወደዛ ብላ በጣም ተናዳባት ገልምጣት ወደ ክላሷ ትገባለች። ወይዘሮ ማርታ በእርግጥ ተናዳለች። ምክንያቱም በፍጹም በእሷ ላይ እንደዚህ አይነት ነገር ማድረግ በፍጹም አልፈለገችም ነበር፣ ግን ደግሞ የልጇ ስኬት ትፈልጋለች። እናም እንግዲህ ናታን ማለት ነው በጣም በሚደናገጥበት ጊዜ እናም ይሄን ነገር ሚስጥር አድርጋ ያዘው፣ ከማንንም ሰው ጋር ማውራት የለብህም እያለች ደጋግማ ትናገረዋለች። እስከ ዛሬ ድረስ ለማንም ነግራው የማታውቀው ሚስጥር አሳልፋ ሰጥታለች ማለት ነው ዳጣ። እናም እንግዲህ የነገርኩህ በጣም ስላመንኩህ ነው፣ እናም ለማንም ትንፍሽ እንዳትል በማለትም የተናገረችው። በሌላኛው በኩል ደግሞ ወይዘሮ ሰላም ለናታን እስቲ ጠየቃት ወይ እንዴት ሆነች ምን ሆነች እያለች ትጠይቀዋለች። እሱም እንግዲህ ጠይቂያት ነበር ግን ደግሞ ቃል አስገብታኛለች እንዳትናገር ብላኛለች ማለትም ይናገራታል። እናም ዳጣ በጣም ታዝናለች። ምክንያቱም ሰላም በጣም ትግባባታለች፣ ግን ደግሞ እንደዚህ አይነት ሚስጥር መደበቁ ባትችልም ግን ደግሞ በፍጹም ልትነግራት አልፈለገችም። ምናልባትም ወይዘሮ ማርታ ጋር ይደርሳል ብላ ስለምትፈራ ለማንም መናገር አልሻችም። እናም ውስጧ ላይ ሚስጥር አርጋ ታኖረዋለች። ታዲያ አሁን አንቺ የኤቢና የውሃ እህት ነሽ ወይ በማለትም ይጠይቃታል። እሷም አዎ ምን ነው በማለት ትመልስለታለች። ዳጣ እስካሁን ድረስ በጣም በቤተሰብ ፍቅር ተጎድታለች፣ ጎዳና ማድራለች። አሁን ላይ ደግሞ ሚስጥሩን መጠበቅ አቅቷታል። ምክንያቱም አሁንም ድብብቆሹን አላለቀም። እናም እንግዲህ በጣም አዝናና ተከፍታ ስታያት ወይዘሮ ሰላም ብዙን ጊዜ ልትጠይቃት ሞክራለች፣ ግን ደግሞ በፍጹም ልትነግራት አልቻለችም። ምክንያቱም የራሴ የሆኑ ችግሮች አሉብኝ ትላለች ማለት ነው። እናም በሌላኛው በኩል ወይዘሮ ማርሲ እና ጋሽ ደረጀ ብዙ ተጨቃጭቀዋል። ምክንያቱም በፍጹም እኔ አልደውልም አንተ ደውል አንቺ ደውይ ሲባባሉ ማለት ነው። እናም እስቲ ናታን ኤቢ ያገባታል ወይስ አያገባትም ቀጣይ የምናይ ይሆናል። ለዚህ ቻናል ሲሆናችሁ ፋሚሊ ቤተሰብ ሁኑ። እናም እስከዛ ድረስ ቸር ቆዩልኝ።